ሁለተኛ ክፍለ ጦር በልማ ቦይ ብርኮኛው 12ኛ ክፍለ ጦር 12ኛ ክፍለ ጦር ነው ተመልካቾቻችን። ኮር ሁለት ሙሉ በሙሉ 12ኛ ክፍለ ጦር አንድ ሬጂመንትና ሁለት ሻምበል ደምስሷል። ገደፍ ሁለተኛ ክፍለ ጦር አንደኛ ሬጂመንት ናት ተመልካቾቻችን። ሁለት ሻምበል ተጨምሯት ነው የተዋጋችን። ኮር ሁለት ነው እንግዲህ እንደዚህ አድርጎ የምርኮ ማዕት ያደርጋል። ሙሉ የሰው ኃይሏ ግን ብዙ ነበር። አይ ይሄ ነው ሻለቃ መሪ ተመልካቾቻችን። ይሄ የምታዩት ሻለቃ መሪ ይሄ ነው እያዋጋ የነበረው በቁጥጥር ሆኗል። ይሄ ነው እንግዲህ አበራ ይባላል። ሹፌሩ ማንኛው ነው? Boleh nakir. Yuk. እኔ በጣም ደስ ብሎኝ ነው። እናንተ ቢያንስ ፋኖ ሲባል በፊት እኔ ሰሞኑን አሁን በግድጋር ያለው ያየው ነገር በጣም ለኝ እኔ በራሴ እንኳን እናንተ ጋር ብታገኝ ደስ ይላል ነው ይሻል ማለት በጣም ያንከባከባችሁ ነው። እንደ ምርኮኛ ሰው እንደ ወንድም ነው ያጋችሁኛ። ብሔር አትለያችሁ። እዚህ ጋር አንተ ወላይታ፣ አንተ ኦሮሞ፣ አንተ አማራ አላላችሁ። በቃ በጣም እንደ ሀገር የቆማችሁ እናንተ ነው። እኔ በራሴ በጣም በእናንተ የኮራባችሁ በጣም ደስተኛ ናችሁ። በጣም አመሰግናለሁ። ያው እኔ ስሜ መቶ አለቃ ጨመረ ሲሳይ ይባላለሁ። የትውልድ ቦታ ደቡብ ጎንደር አንዳቤት ወረዳ አካባቢ ነው የመጣሁት። ትግል የገባሁት ያው በ2014 በነበረው እንግዲህ ያለው ሀገሪቱ ነባራዊ ሁኔታ ይታወቃል። በዛ አካባቢ በስሜት በመነሻ ሁኔታ ያው መጀመሪያ ዲግሪን እንዳጠናቀቁ 2013 ጥር ላይ በነሐሴ አካባቢ ወደ ውትድርና ዓለም ተቀላቅያለሁ። ተቀላቀልኩ ጀምሮም ወደ ማሰልጠኛ እንደገባሁት ወደ መኮንንነት ትምህርት ጊዜ ወለታ ገነት
ኢትዮጵያ ወታደራዊ አካዳሚ መኮንን ትምህርትን በመከታተል የምክትል መቶ አለቃነት በመውሰድ ወደ መጀመሪያው ትግል እንደቀጠልኩ መጀመሪያው በነበረበት ወትግራይ ሚሊሻ እንዳጠናቀቅነ ወደ እሱ ትግራይ እንደተጠናቀቀ የተመለስነው ወደ ኦሮሚያ ክልል አካባቢ ነበር። ሰላሌ ዞን ላይ ተሰማርተን ከኦነግ ሸኔ ጋር በነበረው ቆይታችን ያው ስናየው የነበረውን እንዳጠቃላይ ይታወቃል። ከዚያ ጀምሮ ደግሞ ከዚህው ተጀመረና በነበረው የመንግስት ፖለቲካ ብልሽት ያው ትጥቅ ማስፈታት ምን በሚለው ቀጠሉ። ከዚያ በኋላ ከዚህ ሲጀመር ከዚያም ጀምሮ እኛ አማርኛ ተናጋሪዎች ትንሽ ተጽዕኖዎች ከዚያም ክልል ጀምሮም ተጀምሮ ነበረ። ከዛ ላይ እንደዛው እንዳልነ እየቀጠልንም እንዳለ ከዚያው የሚነገረው ይታወቃል። ከዛ የዞርንም እንዳለ በሰላሌ በዞርንበት አካባቢም እንኳን ይፉና ፍንቅሉ አማራውን እንደምናውቀው እናውቀዋለን። እሱ ያለ ግን ሲባል የነበረው እኛ ራሱ ስናያቸው የተዘጉ ቤቶች፣ ባዶ ቤቶች፣ ያልታረሱ ማሳዎች ምናምን ስናይ ምንድናቸው ስንል የሸኔ ናቸው ምናምን የሚባሉ ነገር ነበር ሁሉ። እሱን እያልነ ቆይተን አሁን ከዚህ ወደዚህ ስንመጣ ከሰላሌ እንዳለ ወጥቶ እንደቆር ወደዚህ ያደረግነው ዘመቻ ወደ ጎጃም ስንጀምረው ማርቆስ አካባቢ እንደደረስነ ልክ ከዚያው አመራርም ከተራ ወታደር እስከ ሻምበል አመራር ድረስ የነበሩ የጆሮ ስልኮች ተጠረነፉ። ከዚያ በኋላ የሚነገረው ልክ ፋኖ እንዲህ አይነት የተደራጀ መሆኑ አይነገርም። የሚነገረው ሁሉ ፋኖ ዘራፊ በየህዝ መንደሩ ላይና የሚዞር በልመና እንጀራ የሚዋጋ ሲደመር ደግሞ የሚናገሩት አሁንም በየመስመሩ ላይ ያቆመ ቀረጽ ይቀርጻል እንጂ ሌላ ነገር እንደማይሰራ ነው የሚነገረው የነበረው። የሚታወቀውን ግን ውስጥ ሁኔታው ይታወቅ ነበረ። ከዛ በመቀጠል በየኮር በተለያዩ ግንባሮች ስምሪት ተደረገ በየክፍለ ጦሩ። እንዳጋጣሚ ነው ክፍለ ጦሩ ከማዘዣው ሆነተ ሰላም ጀምሮ እዚያ እየቀጠልን እንደመጣን እንዳለ ሁለት ሻለቃዎች ወደዚህ ወደ ሰከላ መተናል። ከሰከላ እንደመጣን እንዳለ ለክ 11 ቀናችን ነው የነበረው። ከ11 ቀን በኋላ ተመልሶ ወደ እናት አዳችሁ ትቃረባላችሁ ወደዛኛው ወደ ክፍል ለመቀላቀል ለመጠጋት እናደርጋለን ጉዞ ተባለ። በቀደም ባያችሁት በምሽት 6 ሰዓት ተጀምሮ በእንቅስቃሴ ላይ መስከረም ፈጣሪ እግዚአብሔር ይስጣችሁ። በጣም ነው የሚያመሰግነው። ተርፈናል ነው ዳውን ነው ደስታ አገኘው ነው አርዳስ ኮግታን ቦኑ ተወላጁም ኮሶ ነው አሳልጣኝ ያሰለጠልነው ጦር ላይ ያሰለጠልን ግዳጅ በዱላ በምን ያሰለጠሉት ግን ከሀገራችን እኛን ሳመጡት ለታታቅ መልክ ነው። ቀበለት ይሆናላችሁ፣ ታታቅነት ተሰነጥላላችሁ፣ ታታቅ ትሆናላችሁ ብሎ ተኛን ሰብስቦ ይሰደዱት። ሳሰነጥል 2 ወር ነው አሰነጥሉት። መጨረሻ ላይ እቸኛው ሌንቸር አለበሱት። ወደ ድንበር ትሄዳላችሁ፣ ሀገራችን ለኢትዮጵያ ብላችሁ ትሄዳላችሁ። ምንድነው እዛ ትሄዳላችሁ? አራለታ ታቅነት ለቀበለ ብላችሁ እንደዚህ ነው። አዎሽ ወደዚህ ጭኖት መጡ። እንደመጡት አሁን ስንት 1-2 ቀን ነው እዚህ መንገድ ላይ ቆይተናል። ነው ወደዚህ የመጣን አሁን 2 ቀን ነው 3 ቀን እንደዚህ እዚህ ስንገባ ምንም አናውቅም፣ ምንም አናውቅም። ትጥቅ ደግሞ ክልበላሽ የሰጡት ግማሹ አገኝቷል፣ ግማሹ አላገኘም። በዛው ጋቦታ ወሰዱ። ስንወስድ እኛ እንደገበረው አላፎች ከኋላ ሆኖ እየሸሹ ነው። እኛ ወደፊት ነው ምንም አናውቅም። እዛው መሳሪያችን ሁሉም ነገር ተሰረክበን እጃችን ሰጠን። እኔ 30 ጥይት ነው ሰጡት። ከ30 ጥይት አንድ ጥይት አልተኮስኩም። እንደዚህ ነው ሰጠው። እኛ ማንም ለኛም በሆን እኛ ምንም ማንም የማውቀው ልጆቹ አየን ገባንኛ። መሳሪያችን ወደ ላይ ሲል መሳሪያ ወደ ላይ አለገ ቁጭ በሉ ሲል ቁጭ ብለን መሳሪያ ሰረከብን እንጂ አላፎ ሸሹት። እኛም ምንም ሸሹት፣ እነሱ ሸሹት። ሸሽተዋል፣ ጠፉ በሩጫ። እኛ ብቻችን ቀረን።
ይራሸናሉ፣ ይገላሉ። በገደብ ዱላ እየመቱ ወደኋላ አትልም፣ ወደፊት እየመቱ እየቀጠቀጡ እዛው ግድ አስገቡት። በቃ ግቡ ብሎ ተርፈናል። ተመስገን እሱ ነገር ተመስገን ፈጣሪ እግዚአብሔር ይስጣችሁ። በጣም ነው የሚያመሰግነው። ተርፈናል ነው አሁን ነው ደስታ ያገኘው። እንደው እኛ ከሀገር ያለሆነ እኔ ገበሬ ነኝ። ምንም ትምህርትም አልተማርኩም። ምንም ማውቀው ነገር የለም። ታታቂ ትሆናላችሁ ብሎ በዛው ነው አስታወልሉት እንጂ አልሄድም፣ አልመጣም። በዛው ነው እንጂ አልመጣም ነበር። እንደዚህ ወታደር ምናምን ብውልት ስሜ ሌተናል ኮሎኔል ጋሻው አስማረ የ37ኛ ክፍለ ጦር ምክትል አዛዥ። ለእኛ እንደ ክፍለ ጦር የተሰጠን እጅማን ትባላለች። በዛ እሷን አካባቢ ለመያዝ ነው። እዛ ወደ ላሊበላ መስመር ተኩለሽ ዙሪያ ያለውን መከላከል እንድንመሰርት ነው የተሰጠን ግዳጅ። እኛ በዛ አካባቢ የያዝነውን ቦታ ይዘን በዛ የሚመጣውን ጠላት የመከላከልና የመመከት የተሰጠን ተልእኮ ይሄ ነው። ይህን ተልእኮ ተቀብለን እዛ ከተቀመጥን በ4 ቀን ምናምን ነው ማጥቃት የተጀመረው እንጂ እኛ እዛው ነው የነበርነው። ሰራዊቱ ለማንኛውም ለሚመጣ ጥቃት ለመከላከልና ለመመከት ተብሎ ይሰጣል። ስልጠና ዝግጅትም ይደረጋል። በዚህ መንገድ 3 ወር 4 ወር አካባቢ ሆኗል። ለ3 ለ4 ወር አካባቢ ዝግጅት ስናደርግ ነበር። እንግዲህ ውጊያው ጠቅለል ባለ መንገድ ከበድ ያለ ነበረ። በተለይ ትግራይ ሰራዊት አካባቢውን ስለሚያውቀውና በደንብ ስለተዘጋጀበት ያው የማጥቃት እናደርጓል። ስለዚህ ነበር ነው የሚልበስ። የኛ ሰራዊት ገና 3 ወር ነው ምልምል ሆኖ ነው የተዘጋጀ። የነባር የለም ውስጥ ምልምል ነው የተዘጋጀው። ከዛው እያተካካ ከንታመር እያወጣ ከምልምሉ መተመር እያወጣ ነው ጓድመር እያወጣ ነው ስናሰለት ነው እና አዲስ ነው ጦር አለ በየክፍል ሌላ ክፍል ውስጥ። እነዚህ ክፍሎች ግን አዲስ ክፍሎች ናቸው። መዘጋጀት መቻል አለብን። እስከመጨረሻው መፋለም አለብን እና እንደገና በአንድ ጎን ደግሞ ሰላማዊ ድርድር እናደርጋለን። እንግዲህ ይህ በራከር ምሳሌ ያዘር ነው። እንግዲህ ጦርነት ማለት የሚቀጥፍ ነው። ስለዚህ ለጦርነት ሳይሆን ለሰላም አማራጭ ወስዶ ሁሉም በየድርሻው በሰላም መንገድ ማድረግ ይቻላል። ይህንን መከተል መቻል አለበት። ሰራዊቱን ማስተሳሰብ ማድረግ ስሜ መተለቃ መለስ ዶክተር ይባላል። ከየትኛው ክፍለ ጦር ነው የመጣ? ከ99ኛ ክፍለ ጦር 5ኛ ሬጅመንት። ከየት ከተማ ነው የመጣው? ከመራዊ ከተማ። ከመራዊ ከተማ? አዎ ከቻይና ካምፕ። እንዴት ነው የተያዝከው? አዎ ከቻይና ካምፕ በመራዊ ከተማ ወጥቼ እዛ ተኩስ ነበረ። በዛ ላይ ግማል ፋኖች ተማርከው ፋኖች እጅ ገብቻለሁ።
አጃቢዎችህ አልነበሩም እንዴ? አጃቦች ነበረው። ተኩስ ሲነሳ እኔ ሬዲዮም ነበረ ሬዲዮም ይዞ ጥሎ እነሱ ወደ አስተዳደራዊ አስተዳደራዊ እንትን ፎቅ አካባቢ ጥሎኝ ይለቁ ሄዷል። እኔ ብቻ ቀረ። አንተን ጥለው መሪውን ጥለው ጠፉ ጥሎ ማለት ነው? እነሱ ጠፉ። ኦኬ። ስንት ዓመት አገለግል በመከላከያ ውስጥ? እሺ መከላከያ ውስጥ 2000 ገባሁ፣ 2010 ወጣሁ፣ እንደገና 2014 መጣሁ። አሁን አጠቃላይ 12 ዓመት አገልግያለሁ። 12 ዓመት አገልግለሃል። እስኪ ምናልባት መከላከያ እያላችሁ ከቦታ ቦታ ቀጠና ነፃ ለማድረግ ስትንቀሳቀሱ መከላከያ በህብረተሰቡ ላይ የሰራቸው፣ በተቋማት ላይ የሰራቸው፣ በተሽከርካሪዎች ላይ የሰራቸው ነውር የሆኑ ድርጊቶች አሉ። እስኪ እነዛን ጠቀስ አድርግልን። እሺ አመሰግናለሁ። መጀመሪያ ነው የነበርኩበት አካባቢ መከላከያ ሰራዊት ሆኖ ፋኖ አስመስሎ ሲቪልን አስቀይሮ መንገድ ላይ መካነ አቆመ እንደ ዘርፍ ይደረጋል። ከዛ ሲዘርፉ በተግባር ያቻለው ማለት ነው። ስለዚህ እንደዛ ማን ዘርፍ ሲባል ፋኖ ይባላል፣ ግን የሚዘርፈው መከላከያ ሰራዊት። ኦኬ። ሌላስ አማሪት በገባችሁበት ጊዜ ከግለሰብ ከተቋማት ላይ ያደረጋችሁት ነገር አለ? አማሪት እሺ አመሰግናለሁ። አማሪት እንዲገባ የጤና ጣቢያ ላይ መድኃኒቶች ነበረው፣ የዚህ መገልገያ ነበሩ መድኃኒት፣ የግለሰብ እቃዎችን አጠቃላይ ኮምፒውተር ሚኒስ ላፕቶፕ ሳይቀር መከላከያ ሰራዊት ሆኖ የዚሁ እንትኑ አጠቃላይ ዘርፎ ሄደዋል ማለት ነው። መከላከያ ዘርፎ ጭኖ ይዞ ሄደዋል ማለት ነው። መኪናስ? የግለሰብ መኪና እንደውም የፋኖ መኪና ነው ብሎ የግለሰብ መኪና፣ ይህ አምቡላንስ፣ ጤና ጣቢያ የሚሰራ አምቡላንስ፣ ይህ ታታዎች አጠቃላይ አዙዞችን ይዞ አጠቃላይ መከላከያ የፋኖ መኪና ነው ብሎ የዚህ መኪና ይዞ ወደ መራዊ ከተማ ገብተዋል ማለት ነው። ይህ ድርጊት ግን መከላከያን ይወክላል ማለት የሀገር መከላከያ እንግዲህ የሀገር ዳር ድንበርን ነው የሚጠብቅ። ከዚህ አንጻር ጤና ጣቢያን መድኃኒት ህሙማን ወላድ የሚገለገልበትን መውሰድ፣ የግለሰብ ዱቄት መውሰድ፣ የግለሰብ ተሽከርካሪ መውሰድ ከመከላከያ ከሰለጠናችሁበት ዓላማ አንጻር ተገቢ ነው? እኔ ይሄ ተገቢ ነው ብዬ አልገመተውም። መከላከያ ሰራዊት አንድ ለሀገር የቆመ ሰራዊት ሲሆን ይሄ አሁን ጊዜ ያመጣ ጣጣ ፖለቲካ ቢሆንም አሁን መከላከያ በደበት የፋኖ ምግብ ነው እያለ ዱቄት ምኑ መድኃኒት እየዘረፈ ሲሄድ ይገኛል። ይሄ ሌላም እንደዛው መከላከያ ሰራዊት እንግዲህ ለዚህ ቆሞ ፋኖ አንጥ በሩቅ ተኩሶ ከሄደ ንጹህ ዜጋ ሲቪሎችን ዝም ብሎ ይገላል። የናንተ ያጠቃላይ ፋኖ ናችሁ እያለ ህዝቡን ይገላል። ግን የተኮሰ ግን ፋኖ ሳይሞት የሚሞተው ንጹህ ዜጋ ሲቪል ሴትም ህፃን የሚሞተው ይገኛል።